የኢትዮጵያ ሕዝብ ሆይ እውን ደርግ ጨቋኝና በዝባዥ ነበረ? የኢትዮጵያ ሕዝብ ሆይ ብታምኑም ባታምኑ በኔ በኩል ዛሬ የኤርትራውንም ወንበዴ አንበል ሆነ ሌላውን በኢትዮጵያ አንድነት እስከታመነ ድረስ ወንበሬን ለመስጠት ዝግጁ ነኝ። ኢትዮጵያ የምትባለዋን ሀገርና ኢትዮጵያዊ የሆነውን ሰው በታትኖና አውድሞ ከጨቋኙና በዝባዥ ደርግ ነፃ እናወጣለን ይላሉ። የኢትዮጵያ ሕዝብ ሆይ እውን ታማኝና ጀግናው ሰራዊት የሚዋደቀው ለአንድ ሰው ስልጣን ወይም ወንበር ጥበቃ ነው? ይህን ሰራዊት ሕዝቡ መልምሎ የሰጠንና ከእያንዳንዱ የኢትዮጵያ ቤተሰብና ብሔረሰብ አብራክ የወጣ እንጂ መንግስቱ ኃይለ ማርያም ለግል ዓላማው በግል የመለመለው ቅጥረኛ ሰራዊት ነው? በሀገሪቱ ታሪካዊ ጠላቶች እና በአንድነት ኃይሎች መካከል ዛሬ የሚካሄደው ትግልና ይቅር ለቤቴ ይቅር ለእግዚአብሔር ብሎ የሚያስታርቅ ሽማግሌ ያጣ የባልና የሚስት ጸብ ነው? ለመሆኑ የወያኔ ዓላማ በታኝ የፖለቲካ ስልት ማንነቱና ተግባሩ ያልገባን ኢትዮጵያን እንኖር ይሆን? ቀዳሚውና አበይት ትኩረታችን ለሀገሪቱ አንድነትና ለድንበሯ መከበር ነበር። ኢትዮጵያ ከመዋረዷና ከመገነጣጠሏ በፊት ከጠላት ጋር የተመጣጠነ ትጥቅ አስታጥቆን ወይም የፖለቲካ መፍትሄ ፈልጉ ብለን ስለወተወትን ለችግሩ ተገቢውን መፍትሄ ከመሻት ፈንታ አንዳንዶቻችንን በጥቁር መዝገብ መመዝገብ ማሳደድና ማሰርም ተጀመረ። ሀገሪቱን በተለያዩ ማዕዘናት የሚወጓት የውስጥ ቅጥረኞች በአጠቃላይ በዚህች በቆሰለችና በደማች ሀገር ላይ የባሰ ጉዳት ሊያደርሱ ስለሚችሉ ወሳኝ የሀገራችን ሕዝብና ውስጣዊ ቅራኔዎችን ማስወገድ በመሆኑ በኢትዮጵያ ሁሉንም የሚያሰባስብና አንድ የሚያደርግ እኩልነት፣ ሰብአዊነት፣ ፍትህ፣ ሰላም፣ ዴሞክራሲ እንዲሰፍንና የተፋጠነ የእድገት እርምጃ ለመራመድ ምን አይነት ስርዓት እንከተል? ህዝቡ ተከፋፈለ፣ ተሸበረ፣ የንጹሃን ደም ያለ ምክንያት እንዲፈስ ተደረገ። አብዮታችንም የታለመለትን ሰላማዊ የለውጥ ሽግግር ጎዳና እየሳተ መጣ። እጅግ ደግሞ የሚያሳዝነው ህዝቡን